Hello, Jimmy. I'm in New York City, and I'm on my favorite show, The Tonight Show. Via, can you tell me a joke? Sure. የሮቦት ድምፅ። ይህ ሮቦት እንዴት ድምፅ አቀረበ? አፉ ውስጥ ተናጋሪ አለ፣ አይኑ ውስጥ ካሜራ አለ፣ በጆሮ ውስጥ ማይክ አለ። ማለትም ልክ ስልኮች ስፒከር፣ ማይክ፣ ካሜራ እንዳላቸው ይህ ሁሉ መሳሪያ ያለው። እነዚህ መሳሪያዎች የሰው ሮቦቶችን ሰርተው ወደ ውስጥ አዘጋጇቸው። ጉዳዩ አጭር ነው። ልክ የሆነ ነገር እንግዳ ይመስላል። አማዛን ኤቾ ነጥብ። መሳሪያው አማዛን ኤቾ ዶት ይባላል። የሰው ቅርጽ የለውም፣ ነገር ግን ሮቦት ሶፊያ በተለየ መንገድ ትሰራለች። እንደ ስማርት ቲቪ፣ ስማርት አምፖል፣ ስማርት ፎን እና መሰል መሳሪያዎች ከስማርት ኤሌክትሮኒክስ መሳሪያዎች ጋር ሲገናኙ በድምጽ ያዘዘውን ሁሉ ያደርጋል። ከአሌክሳ መብራቱን አጥፉ ከቢሉ መብራቱን አጠፋለሁ አስረዳ ስንል ያስረዳል። ቴሌቪዥኑን እንዲከፍት ቢነግሩት ያደርጋል። ከእሱ ጋር የተያያዘውን ሁሉ ያደርጋል። ሙዚቃን ለሙዚቃ አድማጭ ይከፍታል። ይልቁንም የሰውየውን ሁኔታ ይመረምራል እና ያስተካክላቸዋል። ለምሳሌ ሰውየው በጠዋት ብዙ ጊዜ የሚያዳምጠውን ሙዚቃ ይመረምራል እና ያዘጋጃል። የሚሰማውንም በማታ ይመረምራል እና ወካውን በማይፈልግበት ጊዜ ይመረምረዋል። ሰውየው በተኛበት እና በሚነቃበት ጊዜ ሁሉ ይፈትሻል እና ጠዋት ከእንቅልፉ ሲነቃ ብዙ ጊዜ የሚያዳምጠውን ሙዚቃ ያበራል። ወካውን በማይፈልገው ሰዓት ላይ ሁሉም ነገር ይዘጋል። ሰውየው ብዙ ጊዜ የሚያደርገውን ይመረምራል እና ይደግማል።